ሰላም ጤና ይስጥልን። የዜና ኢትዮጵያ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በመካከለኛው ምስራቅ የተቀሰቀሰው ጦርነት 3ኛ ሳምንቱን በያዘበት በዚህ ወቅት ግጭቱ የዓለምን የነዳጅ ገበያ ወደሚያናጋ አደገኛ ደረጃ አሸጋግሮታል። እስራኤል በኢራን የጋዛ ማምረቻ ላይ የፈጸመችውን ጥቃት ተከትሎ ኢራን በኳታር ላይ የአጸፋዊ እርምጃውን ወስዳለች። ፕሬዝዳንት ትራምፕ በበኩላቸው ጦርነቱንና የነዳጅ ዋጋን በተመለከተ ወሳኝ መግለጫ ሰጥተዋል። በግዛቷ ውስጥ የሚገኙ የዓለም ትልቁ የደቡብ ፓርስ የተፈጥሮ ጋዝ ማምረቻ ስፍራን በእስራኤል የተመታባት ኢራን በኳታር ራስ ላፈን ኢንዱስትሪ ከተማዋ በሚገኘው የነዳጅ ማቀነባበሪያ ላይ የሚሳኤል እና የሮኬት ጥቃት ተፈጽሟል። የኳታር መንግስት ንብረት የሆነው የኳታር ኢነርጂ ኩባንያ በጥቃቱ ከፍተኛ ጉዳት እና እሳት መነሳቱን አረጋግጧል። ይህን ተከትሎ ኳታር ኢራንን ለቀጠናው ብሔራዊ ደህንነት ቀጥተኛ ስጋት ስትል የገለጸች ሲሆን 2 የኢራን ወታደራዊና የደህንነት አታሺዎችን በ24 ሰዓት ውስጥ ከሀገር እንዲወጡ አዛለች። ፕሬዝዳንት ዶናልድ ትራምፕ ከጃፓኗ ጠቅላይ ሚኒስትር ሳናኤ ታካቺ ጋር በዋይት ሃውስ በሰጡት ጋዜጣዊ መግለጫ ኢራን በኳታር ላይ የፈጸመችውን ጥቃት አግባብ ያልሆነና ኢፍትሐዊ ሲሉ ኮንነዋል። ትራምፕ አክሎም ኢራንን በድጋሚ ኳታር ካጠቃች አሜሪካ የኢራን የጋዝ ስፍራ በከፍተኛ መጠን እንደምታጋየው ዝተዋል። ሆኖም ፕሬዝዳንት የአሜሪካ እግረኛ ጦር ወደ መካከለኛው ምስራቅ እንደማይሰማራ ገልጸዋል። ጦርነቱ ግን ከታቀደለት ጊዜ ፈጥኖ እየተካሄደ ነው ብለዋል። የጃፓኗ ጠቅላይ ሚኒስትር በበኩላቸው ኢራን የኒውክሌር ጦር መሳሪያ እንድታበለጽግ ሊፈቀድላት እንደማይገባ በአጽንኦት ሰጥተዋል። በሌላ በኩል የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት የነዳጅ ዋጋን ለማረጋጋት የአሜሪካ የኢራን ነዳጅ ላይ የጣለችውን ማዕቀብ ልታነሳ እንደምትችል አስታውቋል። ይህ እርምጃ በመርከብ ላይ ተጭኖ ያለ 140 ሚሊዮን በርሜል የኢራን ነዳጅ ለገበያ እንደሚቀርብ የሚያደርግ ሲሆን በተጨማሪ በማንሳት በመጠባበቂያውን ክምችት 172 ሚሊዮን በርሜል ለመልቀቅ ታቅዷል። በሴኔት አሜሪካ የሚቀጥሉት 10 እስከ 14 ቀናት የነዳጅ ዋጋን በመቀነስ የኢራንን ነዳጅ ከኢራን በተቃራኒ እንዲቆም እንደምታደርግ ገልጸዋል። አሁን ላይ የዓለም 20% የነዳጅ ምርት የሚተላለፍበት የሆርሙዝ ወሽመጥ ላይ የተፈጠረው መስተጓጎል የነዳጅ ዋጋ ከፍተኛ ጭማሪ ይገኛል። ሳዑዲ አረቢያ የነዳጅ ማጣሪያ አቅራቢያ ፍንዳታ መከሰቱን የሚያሳዩ ምስሎች እየወጡ ሲሆን አሜሪካ፣ እስራኤልና ኢራን የነዳጅ ማምረቻዎች ኢላማ ማድረጋቸው ዓለምን ላይ ስጋት ፈጥሯል። ጦርነቱ ከወታደራዊ ግጭት ባለፈ የዓለምን ኢኮኖሚ የነዳጅ ደም ወሳጅ መስመሮች እየመታ ይገኛል። የትራምፕ ማስጠንቀቂያና የአሜሪካን አዲሱ የነዳጅ ስትራቴጂ በቀጣይ ቀናት ገበያው ማረጋጋትና የጦርነቱን አቅጣጫ የሚወስን ወሳኝ ጉዳዮች ይሆናል። ወደ ሀገሩ ዜና ስንመለስ የኢትዮጵያ ነዳጅና የኢነርጂ ባለስልጣን በመካከለኛው ምስራቅ ጦርነት ምክንያት ሊከሰት የሚችል የነዳጅ እጥረት ለመከላከል ጥብቅ መመሪያ አስተላልፏል። በዛሬው ዕለት የወጣው ደብዳቤ እንደሚያሳየው ነዳጅ ለጸጥታ ተቋማት፣ ለህዝብ ትራንስፖርት፣ ለኤሌክትሪክ፣ ለኤክስፖርት ኢንዱስትሪ እና ለሰፊ እርሻ በቅድሚያ እንዲሰጥ ታዟል። በተጨማሪም ማንኛውንም ተሽከርካሪ ከፋብሪካ ውጪ ተጨማሪ የነዳጅ መያዣ ወይም ሳልቫቲዮ አስገጥሞ ከተገኘ ለጸጥታ አካላት እንዲጠቁሙ ማሳሰቢያ ተሰጥቷል። የድፍድፍ ነዳጅ ዋጋ በዓለም ገበያ ላይ በበርሜል $103 ማለፉን ተከትሎ የመንግስት ነዳጅን ለታለመለት ዓላማ ብቻ እንዲውል ጥብቅ ቁጥጥር እያደረገ ይገኛል። ከመጋቢት 24 2018 ዓ.ም ጀምሮ ወደ አሜሪካ ለንግድና ለጉብኝት የሚጓዙ ኢትዮጵያውያን እስከ $15,000 ወይንም 2.3 ሚሊዮን ብር የሚደርስ ማስያዣ ገንዘብ እንደሚከፍሉ ሊገደዱ ነው። ፕሬዝዳንት ትራምፕ አስተዳደር ባወጣው አዲስ መመሪያ መሰረት ተጓዦች ከተፈቀደላቸው ጊዜ በላይ በአሜሪካ ከቆዩ ወይንም ጥገኝነት ከጠየቁ ያስያዙት ገንዘብ ተመላሽ አይሆንም። ይህ እርምጃ ቀደም ሲል የቪዛ ቆይታ ጊዜውን ከ2 ዓመት ወደ 3 ዝቅ ካደረገ ውሳኔ ቀጥሎ የተላለፈ ሌላኛው ጠንካራ ገደብ ነው። በሌላ ዜና የዓለም ባንክ ከኢትዮጵያ ወደ ኬንያ የሚዘረጋውን የኤሌክትሪክ መስመር ፕሮጀክት ማጭበርበር ተፈጽሟል ያላቸውን የፒሲደብሊው የአፍሪካ ቅርንጫፍ ለ21 ወራት አግዷል። ኩባንያው በሚስጥራዊ የግዢ መረጃዎችን በፕሮጀክት ኃላፊዎች በማግኘት እና የተሳሳተ የባለሙያዎች ብቃት መረጃን በማቅረብ የተከሰሱ ድርጊቱ መፈጸማቸውን አምነዋል። ይህ ፕሮጀክት 2000 ሜጋዋት ኃይል ለማስተላለፍ የታቀደ የሁለቱ ሀገር ወሳኝ የኤሌክትሪክ ትስስር ነው። በሌላ ዜና የዊግና የሁማን ሄር አደገኛ ኬሚካሎች
በሚሊዮኖች የሚቆጠሩ ሴቶች የሚጠቀሙባቸው ዊግና ሁማን ሄሮች ለጡት ካንሰር፣ ለሆርሞን መዛባትና ለስነ ተዋልዶ ጤና እክል የሚዳርጉ ከ50 በላይ ጎጂ ኬሚካሎች መያዛቸውን አዲስ ጥናት አረጋግጧል። ናቹራል ወይንም ቨርጂን ተብለው በውድ ዋጋ የሚሸጡትም ጭምር እነኚህ ኬሚካሎች ነፃ እንዳልሆኑና አምራቾች የፀጉር ውበት ለመጠበቅ ሲሉ የሚጠቀሟቸው ግብዓቶች ከፍተኛ የጤና ስጋት መሆናቸውን ተገልጿል። የተከበራችሁ የዜና ዩቲዩብ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ላይክ፣ ሰብስክራይብ ማድረግም እንዳትረሱ። ቸር ያቆይልን።